የሰው ልጅ ከጠፋ በኋላ ምድር በጊዜ ሂደት በመጀመሪያዎቹ 24 ሰዓታት ውስጥ የኃይል ማመንጫዎች ስራ ያቆማሉ። በመላው ዓለም ያሉ መብራቶች ደብዝዘው ይጠፋሉ። ከተሞችም በጨለማ ይዋጣሉ። ከጥቂት ቀናት በኋላ የኃይል ማስተላለፊያ ስርዓቶች በመቋረጣቸው የመሬት ውስጥ ባቡር ዋሻዎች በጎርፍ ይሞላሉ። የዱር እንስሳት ወደ ከተማ ጎዳናዎች መግባት ይጀምራሉ። ከጥቂት ሳምንታት በኋላ አብዛኛዎቹ የቤት እንስሳትና የእርሻ እንስሳት የሰውን እንክብካቤ በማጣታቸው መኖር ያቅታቸዋል። ተፈጥሮ ግን መስፋፋቷን አጠንክራ ትቀጥላለች። ከአንድ ወር በኋላ የኒኩለር ኃይል ማመንጫዎች የማቀዝቀዣ ስርዓት ባለማግኘታቸው ከመጠን በላይ ይሞቃሉ። አንዳንዶቹም በመፍረስ ዓለም አቀፍ አደጋዎችን ይፈጥራሉ። ከአንድ ዓመት በኋላ ወደ ህዋ የተላኩ ሳተላይቶች ወደ ምድር መውደቅ ይጀምራሉ። ወደ ከባቢ አየር ሲገቡ በእሳት ይያያዛሉ። ከጥቂት አስርተ ዓመታት በኋላ የአየሩ ብክለት በመጥፋቱ አየሩ ይጠራል። ደኖች የተተዉ ከተሞችን ሙሉ በሙሉ ይወርሳሉ። የእንስሳት ህይወትም ይበለጽጋል። ከ200 ዓመታት በኋላ አብዛኛዎቹ ሰማይ ጠቀስ ህንጻዎችና ድልድዮች ይፈርሳሉ። ቁሳቁሶቻቸውም በተፈጥሮ ኃይል ይበሰብሳሉ። ከ15000 ዓመታት በኋላ በሰው ልጅ የተሰሩ የድንጋይ ሐውልቶችና ጥቂት የብረት ቅሪቶች ብቻ ይገኛሉ። እንደ ፒራሚዶችና ኤቨረስት ተራሮች ያሉ ታላላቅ ቅርሶች ሳይቀሩ ይወድማሉ። ምንም አይነት ምልክት እንደማይኖር ሁሉ በአፈር ይዋጣል። ከ50 ሚሊዮን ዓመታት በኋላ ምድር ሙሉ በሙሉ ወደ ቀድሞ ተፈጥሯዊ ሁኔታዋ ትመለሳለች። መንገዶችም ሆኑ ህንጻዎች የሉም። የሰው ልጅ እዚህ እንደነበረ የሚያሳይ ምንም ምልክት ሳይኖር ምድር ሕያው ሆና ያለ ሰው ልጅ በደህና ትኖራለች።